በጣም ብዙ ሰዎች እዚህ ቪዲዮ ላይ ታግ እያደረጋችሁ ነው፣ ሜንሽን እያደረጋችሁ ነው፣ በውስጥ እየላካችሁልኝ ነው። ይሄ ኤአይ ነው ይመስለኛል፣ ወይ ፊልተር ነው ወይ ኤአይ ነው፣ ሌላ ነገር አይደለም እንጂ በዚህ ልክ አፍንጫው እንትን ብሎ አይደለም። ገብቼ ለማየት ሞክራለሁ። በጣም ብዙ ሰዎች በእንደዚህ አይነት ቪዲዮ ኮንቴንት ይሰራሉ። ይሄ ልጁ ሰውየው ወይም ደግሞ ይሄኛው የምታዩት አካል በትክክል ችግሩ ያለበት ሰው አይደለም እና ብዙ አትሸወዱ። አንዳንዴ ማጣራት ጥሩ ነው። ፕላስ ደግሞ እንዲህ አይነት ችግር ያለባቸው ሰዎች ግን እውነት ነው መታከም ይቻላል። አፍንጫ ቢሰበርም ቢጣመምም መታከም ይቻላል። ሴፕቶፕላስቲ ሊሰራ ይችላል፣ ሪኖፕላስቲ ሊሰራ ይችላል፣ የተለያዩ አይነት ሰርጀሪዎች ሊሰሩ ይችላሉ። ዞሮ ዞሮ ግን ይሄ የምታዩት ልጅ ትክክለኛ የሆነ የሕክምና እርዳታ የሚፈልግ ወይም ደግሞ ይህን ችግር ያለበት ልጅ አይደለም። አትሸወዱ ለማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ።